ስሜ መሐመድ ይባላል። መሐመድ ብለህ ትጠራኛለህ ማለት ነው። መልካም መሐመድ ብለኸኛል፣ እንቀጥላለን። ስሜ ማን ነው አልኩ? መሐመድ ብለኸኛል። በዚህ ንግግር ውስጥ የጌታችንን የአላህን ሱብሓነሁ ወተዓላ ጥበብ አስተውላችኋል፣ አስተንትናችሁታል። ኢማጂን ይህ እፎይ የተባለው ግለሰብ መሐመድ በሚለው ስም ታፍራላችሁ፣ እንድትሸማቀቁ እናደርጋለን ብሎ ከወራት በፊት ሲቀጥፍ ይህ ጉዳይዲያ የተሰኘው ወንድማችን በወቅቱ የክርስትና ሃይማኖት ተከታይ ነበር። እፎይ የተባለ ግለሰብ ትሸማቀቃላችሁ ሲል የነበረው ለኛ ለነበረ ሙስሊሞች ነበር። አላህ ሱብሓነሁ ወተዓላ ግን ለእርሱ ከፍታውና ጥበቡን ለማሳየት ሲሻ አውጥቶ መሐመድ በሚለው ስም እንኳን ልንሸማቀቅ ራሱን የምናስጠራው መሆናችንን ያሳየው በነበረ ሙስሊሞች ሳይሆን ይህ ንግግር በተላለፈበት ጊዜ የክርስትና እምነት ተከታይ በነበረ ያውም እስልምናን ይዘልፍ ይሳደብና ያንቋሽሽ ዝቅ ለማድረግ ይሞክር በነበረ ጉዳይዲያ በተሰኘ የዛሬው መሐመድ በተሰኘ ወንድማችን ነው። ለዚህ ነው ጀሊሉ ሲቆጣ ጅራፍ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም የተባለው። ልክ ነምሩድ የተባለው በዘመኑ ንጉስ የነበረው ግለሰብ ወደ ሰማይ ቀስቱን ወርውሮ አላህን ገደልኩት ካለ በኋላ አላህ ሱብሓነሁ ወተዓላ ለእርሱ ቅጣቱን ለመላክ ወታደር አልነበረም ያዘመተበት። ያደረገው አንዲት ትንሽዬ ቢምቢ ትንኝ አፍንጫ ውስጥ እንድትገባ ነበር። ያኔ ገባችና አንጎሉን አናወጠችው። ነምሩድም ምን አለ? ይቺ ቢምቢ አእምሮዬን ረብሸዋለችና ይህንን አንገት ቆርጣችሁ የወርቅ አንገት ትከሉልኝ አለ። አላህ በዚህ መንገድ ነበር ተጫውቶበት ያጠፋው። አላህ ሊበቀል ሲሻ ከራስህ ከውስጥ ምን ሊያወጣ እንደሚችል አታውቅም። ይህ ግለሰብ እኛን ትሸማቀቃላችሁ ሲል የራሱ ምእመን የነበረ የራሱ ተከታይ የነበረው ሰው ጭራሽ በኩራት ደረቱን ነፍቶ ስሜን ደግመህ ጥራልኝ እስከ ማለት ድረስ ሲያደርሰው እኛ የዚህን ወንድማችንን ጽናት የአላህን ሱብሓነሁ ወተዓላ ጥበብ ተመልክተናል። ሱብሓነል ኻሊቅ። ይህ ነው እስልምና። ወሰላሙ አለይኩም።